እኔ ወዳለሁበት እናንተ ልመጡ አትችሉም እያለ ኖ አግኝተውታል እያለኝ ነው ቬሮን። ስለዚህ ክላሽ አድርጓል። እኔ በቃ ጨርሻለሁ። መጽሐፍ ቅዱስ አንተ እኔንም ሰጠው ምዕራፍ 19 አንብበው። እስልምና ላይ ጥያቄ አለ? ኖ ምዕራፍ 19 አንብብልኝ። ማስረጃን አቅርቤያለሁ፣ ጨርሻለሁ። ያ ጀማ ኢየሱስ እንዳልተሰቀለ ራሱ ይሄው ማስረጃን አቅርቤያለሁ። የኢየሱስ ንግግርን ዋሽቷል ካልከኝ እኔ ደግሞ ይዘው እንደሰቀሉት ይኸው ምዕራፍ 19 ቁጥር 28ን አንብብልኝ። እሺ ልንገርህ። እኔ ደግሞ ባጭሩ ቁጥር 20 ጀምሮ አንብበው። እሺ ልመልስልህ፣ አትልፋ፣ ችግር የለም። እኔ ከአንተ የበለጠ ማስረጃ አለኝ። መጽሐፍ ቅዱስ ላይ ኢየሱስ ተሰቀለ የሚል ማስረጃ አለኝ። ከአንተ የበለጠ አለኝ። ከአንተ የበለጠ አለኝ። ቆይ አሁን አንዴ ለሰዎች ግልጽ ላድርግ ሐሳቤ። ቆይ አንዴ አስጨርሰኝ፣ ሐሳቤን ላስቀምጥ አንዴ። ይኸውላችሁ ሰዎች በደንብ አድርጋችሁ ስሙ። ኦሳማ ጆሃር መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ተሰቀለ የሚል ሐሳብ የለም ብሏል እንዴ? እስኪ ያጀማ መልሱልኝ። ተመልከቱ፣ በደንብ አድርጋችሁ ስሙ። ኦሳማ ጆሃር ቆይ ኧረ ላስጨርሰኝ አንዴ ልጨርስ ሐሳቤን አንዴ። ከዛ ታወራለህ፣ ችግር የለም። ሙሉ ከፈለግ 2 ሰዓት ታወራለህ፣ ችግር የለም። አንዴ ሐሳቤን ላስቀምጥ፣ 2 ደቂቃ ብቻ ስሙ። እኔ ወደ ኦሳማ ጆሃር መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ተሰቀለ የሚል ነገር የለም አላልኩኝም፣ አልወጣኝም። መጽሐፉ አለ። እኔ በደንብ ማስረጃ አለኝ፣ ከፈለግ እሰጥሃለሁ ከተሰቀለ የሚል። እኔ ደግሞ መጽሐፍ ቅዱስ ላይ ጭራሽ እንዳልተሰቀለ ማስረጃ አለኝ ነው ፖይንቴ። መጽሐፍ ቅዱስ ላይ እንዳልተሰቀለ ማስረጃ አለኝ ማለት ተሰቅሏል የሚል ጥቅስ የለም ማለት አይደለም። ኦኬ፣ ይሄ ለይተን ማወቅ አለብን። አሁን ቬሮን እያደረገ ያለው ምንድነው? መጽሐፍ ቅዱስ ላይ ሌላ ፓርት ላይ ሄዶ ሌላ ምዕራፍና ቁጥር ላይ ሄዶ ኢየሱስ ክርስቶስ ተሰቅሏል ሊለኝ እኮ ነው። እኔም አመጣልሃለሁ፣ ችግር የለም። እሱማ እንደዛ የሚልም አለ። ግን እኔ ያመጣሁልህን አፍርስ ነው። አልተሰቀለም፣ እንዳልተሰቀለ በቂ ማስረጃ አምጥቻለሁ። ማፍረስ አልቻልክም። ኖ ነገርኩህ እኮ እነሱ በፈለጉ ጊዜ ይዘው አልገደሉትም። ጊዜው ሲደርስ እንደገደሉት እናንተ በምፈልጉ ጊዜ አላለም። ኢየሱስ ለምን ትጨምራለህ? እናንተ በምፈልጉ ጊዜ እኮ አላለም። ቆይ አንተ ያቺን ጥቅስ ይዘህ ኢየሱስ አልተሰቀለም። በቂ ማስረጃ ነው፣ በቂ። ኢየሱስ ደግሞ እንደተሰቀለ 4ቱም ወንጌላውያን ጽፈዋል እንዴ እኮ። አንተ ተጋጫ። እኔ ደግሞ እንዳልተሰቀለ ማስረጃ አለኝ። ኖ አንተ መጽሐፉን ጥቅስ ጨምርለት አንድ ጊዜ እስኪ። ችግር የለም እንጨምራለን። ቆይ አንዴ ጀማልዬ፣ ቆይ አንዴ እንጨምራለን። ቬሮን አንብቡልኝ። እሺ መጀመሪያ ሰምታች ኢየሱስ ችግር የለም ተሰቀለ ብለህ ነው አንተ ኢየሱስ ተሰቅሏል ነው የምትለው? ከ30 አንብብልኝ። ተሰቅሏል ነው የምትለው? ጀማል አንብብልኝ። ተሰቅሏል ነው የምትለው አይደለ? ባጭሩ ተሰቅሏል፣ ሞቷል። ስንት ሰዓት ተሰቀለ? ስንት ሰዓት ተሰቀለ? እሱ አይመለከትም። አሁን ተሰቅሏል። ወደ ሌላ ፊት ማርቆስ ስሙ ማርቆስ 3 ሰዓት ተሰቀለ ይላል። ማርቆስ 3 ሰዓት ተሰቀለ ይላል። ዮሐንስ ደግሞ 6 ሰዓት ተሰቀለ ይላል። ተመልከቱ ይሄን ግጭት። አንድ ቦታ 3 ሰዓት ተሰቀለ፣ አንድ ቦታ 6 ሰዓት ተሰቀለ። እንግዲህ መጽሐፍ ቅዱስ ተብሎ የሚጠራው መጽሐፍ ላይ እንደዚህ ግጭት የምናገኘው ስንት ሰዓት ነው የተሰቀለ? ለሱ መልሳለኝ ግን አታስቀይስ። ስንት ሰዓት ነው የተሰቀለው? መልስልኝ። ስንት ሰዓት ነው የተሰቀለው? አሁን እዚሁ በራስ አፍ 2 አይነት ነገር ተናገርክ። እዛ ጋር አልተሰቀለም፣ አሁን ደግሞ 3 ሰዓት ተሰቀለ። መጽሐፉ ነው። እኔ ምን ላድርግ? መጽሐፉ ላይ ያለውን እኮ ነው። እኔ እየዋሸሁኝ እኮ አይደለም። መጽሐፉ ላይ ያለውን ነው እየነገርኩህ ያለው። የሱ መልስ አለን እኛ። መልስ የሌለው መጽሐፍ የለም። እሺ ስንት ሰዓት ተሰቀለ? አሁን መጀመሪያ እናንተ የምናወራው ስለመሰቀል ነው። አሁን ስለመሰቀል ነው እያወራሁ ያለሁት። ስለመሰቀል ነው እያወራሁ ያለሁት። ከዛ ልንገርህ 3 ሰዓትና 6 ሰዓቱን እነግርሃለሁ። ማመን እኮ ወንድም የለም። ማመን ሌላ ጉዳይ ነው። አሁን መጽሐፍ ላይ ያለውን ነገር እያወራህ ማመን ግዴታ ነው። ሙስሊም እኮ ነኝ። ስለማመን ከመጣህማ እኔ ሙስሊም ነኝ። ኢየሱስ ተሰቀለ ብዬ አላምንም። ስለማመን ከመጣ ስለ እምነቴ ከመጣ አሁን ይሄ ሌላ ጉዳይ ነው። ለአንተ ማስረጃ ይሆናል ብለህ ከኔ መጽሐፍ ጠቀስክ እና ከአንተ መጽሐፍ ጠቀስኩ ማለት አምንበታለሁ ማለት ነው ላለመሰቀሉ። አሁን ደግሞ ምን አይነት ሎጂክ ነው የምትጠቀመው? አሁን ደግሞ 3 ሰዓት ተሰቀለ፣ 9 ሰዓት ተሰቀለ እያልኩ ነው። ስለዚህ መጀመሪያ መሰቀሉ ይላል። ከዛ የ3 ሰዓትና የ6 ሰዓቱን እነግርሃለሁ። በግድ እኔ ይኸውልህ ስማኝ፣ ስለኔ እምነት ከሆነ የምታወራኝ ይኸውልህ ስማኝ፣ ስለኔ እምነት ከሆነ የምታወራኝ እኔ ሙስሊም ነኝ።
ኢየሱስ ተሰቀለ ብዬ አላምንም። አሁን እያወራን ያለነው ስለ ኦሳማ ጀዋር እምነት ሳይሆን ኦኬ፣ መጽሐፍ ቅዱስ ኢየሱስ ክርስቶስ በኢየሱስ ክርስቶስ መሰቀል ዙሪያ ምን ይላል ነው። ይሄ ነው ፖይንታችን እንጂ ኦሳማ ጀዋር እምነት ምንድነው አይደለም። ስለዚህ ይህንን ነገር መለየት አለብን። መጀመሪያ ፖይንት ዘለሃል። ይኸውልህ አሁን የመጀመሪያው ፖይንት ኢየሱስ እንዳልተሰቀለ ከመጽሐፍ ቅዱስ አመጣልሃለሁ አልከኝ። አምጥቻለሁ። ጊዜው ሳይደርስ ኢየሱስን ማንም ይዞ ሊሰቅለው እንደማይችል ራሱ ተናግሯል። እኔ ኢየሱስ ነው ያለው አይደለም። ኢየሱስ አታገኙኝም ብሎ ጨርሷል። ወደ አምላኬ አያርጋለሁ ትፈልጉኛላችሁ አታገኙኝም ብሏል። ዘግቻለሁ። ማስረጃዬ አሁን እንዴት እንዳረገ አንተ ደግሞ መጽሐፍ ቅዱስ ላይ ሌላ ቦታ ላይ ሂደህ ኢየሱስ ክርስቶስ ተሰቅሏል እያልከኝ ነው። ስንት ሰዓት ተሰቀለ? ማርቆስ 3 ሰዓት ይላል፣ ዮሐንስ 6 ሰዓት ይላል። የትኛውን አምነን እንቀበል? የትኛውን የእግዚአብሔር ቃል? የትኛውን ትክክለኛው ቃል? 6 ሰዓት ነው 3 ሰዓት? ሁለቱም ትክክል ነው። ሁለቴ ነው የተሰቀለው። 3 ሰዓትና 6 ሰዓት ትርጉሙን ልንገራ። ትርጉሙን እኔ ስነግርህ ነው እኮ አንተ ይኸውልህ ትርጉሙን እኮ ከመስማት አለብህ። ኢየሱስ ተሰቅሏል ማለት ከእስልምና ያስወጣል? አንዴ ጥያቄ መለስልኝ። ቆይ ወንድም አንዴ ቆይ፣ ኢምራን ቆይ፣ ጣልቃ አትግቡ። ቆይ ጣልቃ አትግቡ። ቬሮን የላ 3 ሰዓት ነው 6 ሰዓት ተሰቀለው? የላ መልስልኝ። ይኸውልህ ስንት ሰዓት ነው? ማን ነው 3 ሰዓት ላይ ሰቀሉት ሲል የተላለፈውን ፍርድ ነው የተናገረው። ኢየሱስ ክርስቶስ 6 ሰዓት ላይ ነው የተሰቀለው። ያን ፍርድ የማይፈር ፍርድ ስለሆነ ኢየሱስን ይሰቀል ነው። 6 ሰዓት ነው የተሰቀለው። ሰምታችኋል? ቬሮን 6 ሰዓት ነው የተሰቀለው እያለኝ ነው። ሰምታችኋል? ቬሮን መጽሐፍ ቅዱስ ይፍረደን፣ መጽሐፍ ቅዱስ ይፍረደን። ጀማል ቪዲዮ አብራለኝ። ማርቆስ ወንጌል ክፈት ምዕራፍ 15 ቁጥር 25። እሺ ቪዲዮ አብራ ጀማል። ቪዲዮ 15 25 ማርቆስ ወንጌል አልሰፋሁም። እሺ 25 ላንብብላችሁ ዝም ብዬ ማስፈከቻ ላይ አንብበው። ምዕራፍ 15 ቁጥር 25 አንብብልኝ። እሺ በሰቀሉትም ጊዜ 3 ሰዓት ነበረ። 4 ነጥብ። ሰዎች ሰማችሁ? ይሄን የተናገረው ኦሳማ ጀዋር አይደለም፣ መጽሐፍ ቅዱስ ነው። ቬሮ ምን አለን? የዮሐንስን ዘገባ ይዞ የተሰቀለው 6 ሰዓት ነው አለኝ። ማርቆስ ደግሞ ምን ይላል? ሲሰቅሉት ምን ስንት ሰዓት ነበር? ሲሰቅሉትም ስንት ሰዓት ነበር አለ? 3 ሰዓት ነበር። ቬሮን ምን ይሻላል? ስንት ሰዓት ነው የተሰቀለው ኢየሱስ? ቬሮን መልስ ከአንተ እንጠብቃለን። ስንት ሰዓት ነው የተሰቀለው? ምን ይሻላል? ማርቆስን ደግሞ ስትመለከቱ ምዕራፍ 19 ከቁጥር 14 ጀምሮ ስንመለከት 6 ሰዓት እንደተሰቀለ ይናገራል። ማርቆስ ደግሞ 3 ሰዓት ይላል። ይኸውልህ 3 ሰዓት የተፈረደበትን ፍርድ ሰቀሉት ብሎ ጻፈ። በቃ የማይሻር ስለሆነ ተሳስቶ ነው ማርቆስ። አልተሳሳተም። በቃ አልተሳሳተም። እና ሰቀሉ ማለት ምን ማለት ነው? ተሰቀለ ማለት ግልጽ ነው እንግዲህ። ተሰቀለ ማለት መስቀል ላይ ወጣ፣ ተሰቀለ ማለት ክርስቶስ እንዲሰቀል ሲፈርዱበት በቃ ክርስቶስን ሰቀሉት ብሎ ጻፈ። በሰቀሉትም ጊዜ እያለ እንዴ፣ በሰቀሉትም ጊዜ አንተ አሁን አታጣም። ይኸውልህ ወንድሜ ቬሮን፣ ይኸውልህ ለስቅለቱ የተፈረደበት ሰዓት 3 ሰዓት ነው ቢል ትክክል እረዳሃለሁ። ኦኬ፣ ለስቅለቱ የተፈረደበት ሰዓት 3 ሰዓት ነው ቢል በቃ እረዳሃለሁ። እያለ ያለው ምንድነው?